ፈቀሽልኝ? እሺ ሳሙኝ ድሪመር ወይ የሳው በኝ ማዘሯ ወይ እንዴት ነው? አካም ጅርታ አለን አይሚዬ ሃፒ በርዝዴይ የኔ እናት በጣም አመሰግናለሁ። የኔ ውድ ቅመም እናሳ የኔ ውድ እናት እና ብሩኬም የኔ ውድ ሁለቱ ውድ ልጆቼ እግዚአብሔር ይጠብቃችሁ። አሜን። በምትሄዱበት ሁሉ እሱ ይከተላችሁ። አሜን። እና ወዳችኋለሁ። በጣም እንወድሻለን። በጣም መልካም ሌሊት ይሁንላችሁ። ብዙ እናት አለን እና እድለኞች ነን። አሁን አንስዬ ትመርቂያቸዋለሽ? ላስገባሽ? አወይ ገረጨች አወይ አይበኝ። ናንሲ እኮ ባይገርማችሁ ሴና ማለት የኔና የሄሚ እናት ናት። የምር በጣም ጥሩ ሰው። እንዴት ቦቸራ ማለት ጀምሮ እየቀለደች ነው። እናንተ ምንሽ ነው ያማችሁ? ኧረ ወይ አመረራችሁት እንዴ? ታው ሙሽ ትቀናለች። የምር ሙሽ ትቀናለች። ናንሲዬ ነው የስ ነው የሙሽዬ ስም አሁን እኮ ዝም ብዬ ነው። ሰይጣን ይነሳል እኮ ነው። የሙሽዬ ስም ነው ልናገር አይደል? አዎ እንዳታጣልኝ። የሙሽዬ ስም ነው። ከልጅነት አትወጣም ነበር እንዴ? ግን በልጅነት ለምደው ቡቸራ ያለች። አረ ቡቸራ ነፍስም እኮ ነው ያለኝ እኔ ሁላ አልታሰብክም ትለኝ ነበረ ያዋለደች እና ሴት ልጅ ጠብቀው ወንድ መጣውና ሲያዩኝ በቃ አሬማ መልከኛ ነው ምናምን አሉ ማለት ነው። እና ሴና እኮ በጣም የምንወዳት እናታችን ነች። ሁላችሁም በጣም ብዙ ናችሁ እኮ። ከዛ ናንሲ ታላቅ እህቴ ነች። እኔ ታላቅ እህት የሙሽዬ ልጅ ነች ናንሲ። የምሬን ነው እኮ አጣሩ ከፈለጋችሁ አጣሩ። እሺ አንድ ሰው እናስገባ። ከዛ ደክሞሻል? እሺ አውሪ ቆይ ነገር እስቲ ማን የኔ ነገር እንትን በእግዚአብሔር አንድ ወይ አንቺስ 12 ደርሰናል። ጊፍት ጋለሪያችን ሞላ አድርገን በሬዱኮ ገላኒ እኮ ነው የሚባለው። በሬዱኮ እንደ ቆንጆ ማለት እኮ ነው። ልክ ነኝ አይደለ? ማርያም እንዴ እውነት ማርያምን በሬዱኮ ልክ ነኝ አይደል? ልክ ነሽ በሉኝ። ካልሆንኩኝ አይደለሽም በሉኝ። ዱኮ አሁን የት ናችሁ ብላችሁ የምትጠብቁ ሰዎች አየህ አይደለ? እኔ ጀምር እችላለሁ። ሴና እኮ ጊፍት ጋላሪ እየተሞላለ የት ናችሁ የምትሉን ሰዎች ገምቱ። ነገር እኮ ሁሉም ነገ ጠብቁን ልልኩ ሊያመልጥ መስሎኝ። ኧረ አያመልጠኝም። ወርቅ ያኖሯት የሳሉ ጌጥ አበባ ማርያም ልክፈትልሽ። አንድ ዘፈን ከሆነ ዱባዮች የት ናችሁ? ዱባዮች አትናገሩ ብለሽ ትናገሪያለሽ። እኔ እኮ ለእነሱ እየተናገርኩ አንተ እኮ ነው የተናገርከው። እቺ ደግሞ ኧረ ወዲያ ምን አይነት ዘፈን ልጋብዝሽ? እኔ እናት ግን ቅድም እኮ በደንብ አልሰማም። እሱ በሬድ እኮ ማለት ልክ ነው። ልትሄዱ ነው አይደለም? ዱባይ ነው ያለነው። ልክ ነሽ። አየክ ይኸው እያየህ እንጂ ቀላመን እንጂ እንዴ ቤብ አሁን ገላኔ በቃ እንትን ሊልሽ ነው አይደለ? እጄጅ ሲጀመር ገላኔ እኔ ይፋ ብላለች። ይሻለው እኔ ነኝ ያወጣውልሽ በሏት። እሺ ገላኔ በሬድ እኮ እውነት ይሄ የገላኔ ስም ነው። እሺ በሬድ እኮ ተስማማላችሁ? የገላኔ ሁለተኛ ስሟ የቢራቢሮ ምልክት ያለሽው ልጅ ስሜሻለሁ ማብይ የገላኔ ስም ነው። ፓስፖርት ያለ አለ ምን ነው? አይ ምንም የት እንዳልኩ ድረስ
ነው በሬዱ። እሺ እንትን ዘፈን ብለሽ ነበርኩ። ዘፈን ጋብዘኝ። ሞላ እኮ ጊፍት ጋለሪ አልሞላም እንዴ? ወደዳችሁት? የገላኔን ስም ወደዳችሁት? 12 ነን። እንዴ ቆይ ልጠይቃቸው። ገላኔ ትያት አንችላትም። በቃ እንዴ ቀናህ እንዴ? በሷ ደግሞ ያልቀናም ትያት ኒኒ ተኮሰችው። ሽጉጥ ተኮሰች ይላል። አዎ እያሉ ወደዳችሁት? አዎ ገላኔ በቃ ስምሽ ነው። በሬዱኮ ማይ በሬዱኮ ሄደሽን ገና ነው። በሬዱኮ ማለት እኮ በሁሉም ሁሉም ነገር ነው። እሷ በልቧም አይምሯም ሁሉ ነገሯ በቃ ቆንጅዬ ደስ የሚል ነገር ያላት ሰው ነች እና ይገባታል። ይሄ ስም ቬሪ ኢምፖርታንት ኦፍ ገብቶሻል አይደል? በቃ ኮሚኒኬሽን ፒፕል ፖፑሌሽን ፒፕል አቤት እውቀት ሲፈጥረኝ ራሱ የምርም አልታሰብክ። ልክ ነኝ። ያልታሰብኩ ሰው ነኝ። የምር ያልታሰብክ ሰው ነው ሲጀመር። ዱባይ እንመጣለን፣ ከዛ ሳውዲ እንመጣለን። ሳውዲ ሚፍታህ ወሰደን እንመጣለን። ሴና ኮይ ጊፍት ጋላሪውን በሙሉት በቃ ሉጣው 3 ነው የቀረው። 3 ነገር ቪጂ ምናምን ከዛ አንድ ሞተር ሳይክል 3 ነው የቀረው። 15 ነው ሉጣው። ሰው ቤት በርሬ ሊሄድ ተወዳጅ ኮርጊቻ አሻንጉሊቷ ቂጧ የምታወዛውዙ አሻንጉሊት ጋብዘኝ። ዘፈኖች ግን በጣም እኮ ነው ደስ የሚሉት። እናሳ ዝም ብዬ ሰው ነው እንዴ እነዚህ? እኔስ የጋብዘኝ ግን ትሰማቸዋለህ አይደል? እንዴ ነው የማልሰማቸው? ወይስ ደግነት አላወኳትም እኮ ኒኒ ደግነት ወይ አንድ ቁጥር ጻፊልኝ ወይ አንድ አበባ ስጪ እንዳይሽ ደግነት ከመውጣቴ በፊት ደግነት ማርያምን የምሬን ነው። ፓሪስ ቢሆን ምናምን ደስ ይለኛል። የምሬን ነው ፍቅር ፓሪስ ቢሆን እኮ ነው ያልኩት። እኔ ከተሳካልኝ ሳካልኝ እኔ መንገዱ ከተከፋፈተ የምሬን ነው። አዎ እንትን ማለት ኢፌል ታወር ነው ምን ታወር ነው ትባለው ጫፍ ላይ ሰቅይሽ ከላይ ነው ማጠልቅልሽ ዝለይልሽና እንደዚህ እየጠብቅሻለሁ መግባት ብቻ እንጂ ሰራ ዘምጠሽ አታምኚም? ታምኚያለሽ? አምናለሁ። በቃ ተዘይ የኔ ፍቅር አምናለሁ። አንተን ያላመንኩ በሳት ማንን አምናለሁ? አረ ሁለተኛ የቀረን ጊፍት ጋር ነው መንከባከብ እንዳይሞቅ መንከባከብ አለብኝ አይደል? ፓሪስ እኮ ነው እንዴ ይሉት። አይዞክ ምን አንቀልቅለሽ ምን ላድርግልህ? እኔ አረ ፓሪስ ያላችሁ ሰዎች አግዝ የምር ምን ላድርግ? ምን ልሆንልህ? ምን ትሆንልኝ? ምን ልሆንልህ? ምን ትሆንልኝ? 53ኛ ሳሚኛው እንዴ 53 ና 54 60 ነው ይወቀ 55 56 7 8 9 10 ሞላ እሱም በመሳሙ ቻፕስቲክ የራሱ ጠፋ እኮ። በቃ እንውጣ። ደህና ደሩልን። በጣም በጣም በፍቅር እንወዳቸዋለን። ምን ትሆንልኝ? ያኔ ፍቅር እስቲ ምን ዩኬ ፕሊስ ዩኬ ነው አለች። ከዛ እንዴ ዩኬ እንትን ካልሽማ ምን ችግር አለው? እኔ ላፋጥሽ እልካለሁ ኢንቪቴሽን ልላት ታስገባት ስራ ላይ ነኝ አለች። ችግር የለውም በእግዚአብሔር ይሁንባችሁ እንደዚህ አትበሉኝ። እኔ ችግር የለውም። ቅድስት ገብረ ጊዮርጊስ እኛም ቢ ብለን ነው። ምን አለች? ሀዋ ባውት ቬጋስ አለች። እንደገመትኩት ከሆነ ስለ ቬጋስ ምን ታስባላችሁ አይነት ነገር ነው መሰለኝ። እኔ ደግሞ አሜሪካኑ ኧረ በእግዚአብሔር አሁን በውስጤ የሄድኩ ነው ይመስለኝ። አሁን ስተኛ በእድሜ ሄጃለሁ። በቃ ፓሪስ እንዳይረሳ ፓሪስ ኳታር ነው። እሺ ኳታር ልንመጣ ነበር ትንሽ ስላልተመቻቸን ነው እንጂ ቃል ገብተናል ነበር። እንመጣለን። ጉድ ሞርኒንግ ጉዶቼ። ሂዋንዬ አሁን ተኝተሽ ነቃሽ ነው ወይ? ጉድ ሞርኒንግ ታድራችሁ። ሂዋን ተቀጣቅጠን ሄድሻ። ሂዋንዬ እኔ እናት ኒኒ ትልኪያለሽ ኢንቪቴሽን። እርሶ ጋር ከሆነ እመጣለሁ እህታችን ጋር። ምን ሰው እንዴት እንደሚወጣ ማርያም። ዩኬ እንግሊዛ ዩኬ ኩቤት በስማ አርሰናል ህልሜ ነው። ዛሬ ጥያቄው ላይ ያለ እኮ
ሃይሚን ለአንድ ዓመት የአርሰናል ጨዋታ ተከ ማርያምን ቅድስት የምርሽን ነው? ስማ ቤታዬ ግን እውነቷን ነው ይሄ ነገር የምርሽን ነው? ኢንቦክስ የሚሆነት ማርያምን ምን አለች? ቬጋስ ላስ ቬጋስ እንዴ እናንተ የምራችሁ ነው እንዴ? ነይ ዌልካም አውሪ ግን ማርያም ምን ደስ ይለኛል መሰላችሁ? የትም ሀገር ብንሄድ እኛን የሚያገኘን ሰው አለ። ላይክ ሊያግዘን የሚችል ሰው የሚጥለን ሰው ይኖራል ብዬ አላስብም። እውነት በጣም በቤተሰብ እንዳለን ይሰማኛል። እንደ እናቴ ቤት ነው። አሁን በቃ በኮንፊደንስ የትም እሄዳለሁ። ጌታን እሺ፣ ቅድስት ኢንቦክስ ኖ ፕሮብሌም። በወጣ እኮ ማርያም ብዙ ቦታ እንሄድ ነበረ። ምንድነው ያሁኑ? ምንድነው ቅድስት ምንድነው ያለችው? የት ሀገር ነው? ቬጋስ ላስ ቬጋስ። በቃ ቀለበት ይሆናል። ኒኒዬ ቤት በኩል በሰማይ አንዴ በወጣ ብዙ ቦታ ሄድ ነበር። ለማርያም ማዘሯን አስደነግጣት ነበር። ኦኬ እሺ፣ አስደነግጣት ነበር። ለሴና እኮ ጋር ሂጂ አንዴ በወጣ እንትን ዝም ብለሽ ቆርጠሽ ምናምን ልሄድ ነው በቃ ምናምን ብለሽ ሂስተሪ ካለሽ ይቀላል ይመስለኛል። ቢሳካማ ሴና እንዴ ሳልነግራት ነበር ሂጂ ሰርፕራይዝ ማለት ነው። ማሚ በጣም እንወዳት ሰው ነች። ማርያምን ሴና፣ ናንሲ ሁላችሁም በጣም እንወዳቸዋለን። ግን በጣም ምርጥ ሰው እኛ ልጆቿ ነን። የብዙ ሰው ብዙ እናት ምናምን አድቫይዘር ኢንተርቪው ላይ ራሱ እውነት በመወለድ ብቻ አይደለም። በቃ እሺ ደህና አደሩልን። እንወዳቸዋለን። በፍቅር አዋ እንዴ ኒኒ ምን ማለት ነው ታዲያ? ቅመሜን ለማን ጥዬ እሷስ እኔን ለማን ጥላኝ? ኢንተርቪውን አላያችሁትም እንዴ? እመቤቴን እኔ እግዚአብሔርን እድል መጥቶልኝ ነበረ። እመቤቴን በጣም እድል መጥቶልኝ ነበረ ነው ቅድስ። ከዛ ማርያምን ነው የምላችሁ በጣም ጥሩ እድል መጥቶልኝ፣ በጣም ጥሩ ነገር መጥቶልኝ። ከዛ ያለ ቅመሜ አልሄድም አልኩኝ። ከዛ ሴትዮዋ እኔን ነበር የፈለገችኝ። እዛ አይሆንም አልኳት። ቅመሜን ጥዬ አልሄድም አልኳት። እዛ የሳክስ አውቃ ማለት ነው ለቅመሜ ተጀመረላት። ከዛ እኔ ደግሞ እውነት መስሎኛል። የኔ ፕሮሰስ በቃ ኦልሬዲ አለቀ ማለት ነው። ከዛ አይሆንም አልኩኝ። በቃ ቤቢዬን ትቼ አልሄድም መሆኑን ልሁን ብዬ ነው የቀረሁት። ቃል ገብቻለሁ። አብረን ነው የሚያልፍልን፣ አብረን ነው የምንሆነው ምናምን ብለናል። በቃ ያራዳ ልጆች ካለፈልኝም የኔ ፍቅር ያልፍላታል፣ ካለፈብኝም ያልፍባታል። ግን ተው እንደዚህ አንጀቴን አትብሎኝ። የታለ የበላሁት ጾም አይደለ? ለማንኛውም እንወዳችኋለን፣ በጣም እንወዳችኋለን። ደህና አደሩልን። 8 ሰዓት ሊሆን ነው እንደ ቀልድ። በጣም በፍቅር እንወዳችኋለን። ቻው ባይ። እንወዳችኋለን። የእናንተ ነው። ኢንቦክስ ሚኒኒ እሺ ላኪልኝና ንገሪ ነገሩን። ከዛ በቃ ቻው ባይ። ሲቀጥል ደግሞ ከሀገር እንኳን ብንወጣ የትም ብንሄድ ለመኖር አይደለም። እመቤቴ በጣም እኛ ኢትዮጵያ መኖር ነው የምንፈልገው፣ ለመኖር አይደለም። ዝም ብለን ለመውጣት ዝም ብለን ነው እንጂ እኛ ኢትዮጵያ ማን እንደናት ማን እንዳገር የት ይገኛል ምሰሶና ማገር። ቻው አቤት ድምጽ ቴንክ ዩ። ማን እንደና ናንሲ እህቴ ታላቀት ሙሽዬ ልጅ ተይ ረፊ በቃ ቻው ቻው፣ ደህና አደሩ። ቻው ባይ በሉ። ባይ አንዲ ድሪመር እርሶንም ቢሆን ቻው። አልሚቲ ሁላችሁንም ቻው በቃ